ነብይ ኢዩ ጩፋ በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውን ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆን እኮ የሚታወቀው ሌሎች በሄዱበት ስህተት ሳይሆን ስህተትን በስህተት እንደው ስህተት አለ እኮ ብዬ ባስብ ስህተት በስህተት አይታረም፣ ክፉ በክፉ አይታረም። ስህተትን በመልካም በትክክለኛ ነገር ነው የምናርመው። ክፉን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ እገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው የሚሆነው። ስለዚህ በምክክር እኔ በማቀው እንደ ጠቅላይ ጸሐፊ እንደመሆኔ ሳላቀው የተደረገ ሳልፈቅድ ሳልስማማ የሆነ ነገር ስለሌለ ሌላ ስበብ ሳንፈልግ ችግሮችን መፍታት አስፈላጊ ነው። በአስተምሮ ላይ እንደውም የኛ እኮ ድካም የሚያሳየው አንዱ ለምሳሌ ከህብረቶች መካከል አንዱ የሆነው የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት አስቀድሞ በአለፈው አመት ይሄ በዚህ አመት መጀመሪያ በ6/1/2017 ማለት እንግዲህ ከተወሰኑ ጊዜ በፊት አቋማቸውን በግልጽ በደብዳቤ ያሳውቀዋል። እኒህን አስተምሮች እናስተካክላለን በሚል መሪዎች ተሰብስበው የህብረቱ አቋም ወስደው እንዲህ አይደረግም መደረግ ያለበት ይሄ ነው ብለው በግልጽ በስንት ገጽ ደብዳቤ የያዘ ማስረጃ ነው የላኩል። ይሄ ከየት ከመሬት ተነስቶ አይደለም፣ ካውንስሉ ካደረገው ገለጻና ምክር የተነሳ ነው። እኛ እንደ ካውንስል ሁሉም የኛ ናቸው። ሁሉንም ልናገለግል ነው እዚህ የተቀመጥነው። አንዱንም ለሌላ ነገር ልናጠቃ ሌላውን እንትን ልንል አይደለም እዚህ የተቀመጥነው። 4000 ምናምን አብያተ ክርስቲያናትን ላገለግል ነው እዚህ ወንበር ላይ ያለሁት። እነሱም በሙሉ የቀደምት ይሁን የቅርብ ጊዜ ይሁን ብዙ ህዝብ ይኖረው ጥቂት ህዝብ ይኖረው አይደለም። ሁሉም ለኔ አብያተ ክርስቲያናት እኩል ናቸው። እኩል እናገለግላለን፣ እኩል እናከብራለን። ሲሳሳቱ ደግሞ ተሳሳታችሁ እንላለን። እዚህ ያለ ነው። ለዚህ ነው የካውንስሉን ደንብ ማስከበር ኃላፊነቴ ነው። እንደ ጠቅላይ ጸሐፊ እዚህ የተቀመጥኩት የካውንስሉን መተዳደሪያ ደንብ ስራ ላይ ለማዋል ለማስከበር፣ አብያተ ክርስቲያናቱን ደግሞ አባላትን ለማገልገል በተገቢው የሚቻለውን ሁሉ ለማድረግ ነው። ይህን ካላደረኩ ተጠያቂነት ይኖርብኛል እና ስራው የተሰራው በጋራ ነው። ውሳኔው የጋራ ነው። አንድን ቤተክርስቲያን ወይም ግለሰብን ለማጥቃት የተሄደ አቅጣጫ ምንም የለም፣ ወደፊትም አይኖርም። ይሄ እይታ በእኛ በኩል አይኖርምና ይህንን ማስተካከል ከአንዳንድ ወገኖች ይጠበቃል። በግልጽ ለመናገር በአሁኑ ጊዜ አንድ ሰው ብቻ አይደለም፣ ሁለት ሰው ብቻ አይደለም፣ እስካሁን ድረስ የወሰነውን ይሄንን ነገር ተከትለው ተቀብለው የተስተካከሉ እንዳሉ ሁሉ ያልታረሙ አሉ። እኛ እያልን ያለነው 66ቱን ቅዱሳት የብሉይና የሐዲስ ኪዳን መጽሐፍ እንቀበላለን ነው። አንዱ አማድ አስተምሮ እቀበላለሁ። ስለዚህ ከተቀበል አሳዩኝ፣ የት ላይ ነው ዘይት ሽያጭ የዋለው? የት ላይ ነው ጨው በጸጋ ስም የተሸጠው? የት ላይ ነው ነብይም ሐዋርያም ቄስም ፓስተርም ምንም በምንም ስም እንጥራው እንዲህ አይነት ስራ የሰራው በ66ቱ ቅዱሳት መጽሐፍት በአንዱ ውስጥ የት ላይ ነው? የለም። ታዲያ ያንን ነው የምንቀበለው፣ ያንን ነው የምንኖረው፣ ያንን ነው የምናስተምረው የምንል ሰዎች ዛሬ ላይ ችብቸባ ላይ ንግድ ውስጥ የተገባው ለምንድን ነው? መቆም አለበት። ይሄ ለድርድር የምናቀርበውም አይደለም፣ መቆም አለበት። ንግድ ከሆነ መግባት ይቻላል።
አስፈቅዶ የሀገሪቱን ሕግ አክብሮ እንደውም እኮ ካስፈለገ ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ ቀረጥ መከፈል አለበት የመንግስት። አሰራሩ እኮ ህገወጥ ሆኖ እያለም ያለ ህጋዊ ሳይሆኑ የተገኘ ሀብት በወንጀል ያስጠይቃል። እኛ ወደዚያ ሁሉ አልሄድንም። ለምን? ሁሉ ሀሳባችን ውስጣችን ሰዎችን ማቅናት፣ ገንዘብ ማድረግ፣ የራስ ማድረግ፣ ጠቃሚ እንዲሆኑ ማድረግ